ይስማኝ መጀመሪያ። በቃ ከዚህ በኋላ እናቴ ብቻዋን ናት። ማን አላት ያለኛ እንዳትለኝ። አዎ ትዳር ለብቻ ነው። በቃ ትንሽዬ አንድ ክፍልም ቢሆን ተከራይተ ከዚህ ቤት ልውጣ። እንዴ ለምን አልማረርም? አሁን ይሄ የበከተ ሶፋ እንዴት ብዬ ነው ማጸዳው? ልጆችሽ ናቸው ያበከቱት፣ ስለዚህ ጠቢ አሉኝ። ቆይ የኔ ልጅ የእሳቸው የልጅ ልጆች አይደሉም እንዴ? አይ እኔ በቃ መሩኛ። እንዴት ነው ማጸዳው? አይሆንም። ፍቅር ካለ ስራሽን ጨርሰሽ ነው የተቀመጥሽው እንዴ? አንቺ ከመቼ አጸዳሽው? አጋዥ አገኘሽ እንዴ? መጥቶ ነበር? ኧረ ማንም የለም። ጉድ! እንዴት ነው ቆንጆ የሆነው? እንዴትስ ቶሎ ደረቀልሽ? እኔ እኮ ብያለሁ፣ ጉልበትማ አለሽ። ትንሽ ፉንጋ ቢጤ ሆንሽ እንጂ። ፍቅር የሶፋ ጽዳት ደውሉልን።